ሃይ ጋይስ እንዴት ናችሁ? ዛሬ አንድ ነገር ሼር ላድርጋችሁ ብዬ ነው እና በጣም ለፈላሰብሽበት ትበሉኝ እንጂ አንድ የተማርኩትን ነገር ላሳያችሁ ነው። ይሄ አትክልት ማለት ነው መጀመሪያ ስቀበለው በጣም እንደዚህ በቃ ቆንጆ አትክልት ነበረ። ከዛ እኔ ብዙ ጊዜ አትክልት ላይ ጎበዝ አይደለሁም። ይሄ ስልቹ የመሆን ባህሪ ነበረብኝ እና አላጠጣውም፣ አልንከባከቡም በቃ በአጠቃላይ። ከዛ በቃ ድርቅ ብሎ ሞተ ማለት ነው እና እልህ ያዘኝ። በጣም ተናደድኩኝ። ቢኮዝ ብዙ ጊዜ አንዳንድ ነገሮችን ጀምሬ ሰለቸኝና አቆመዋለሁ። በአሁኑ ላይ ይሄንን ልጥለው ነበረ፣ በቃ ልተወው፣ እዛ ውጭ ልሰጠው ነበረ። ከዛ ኖ አልኩኝ። ራሴን ታግዬ እንደምንም ብዬ የሞተውን ነገር ያስፈልጋቸውን ግብአቶች እያሳካው እንደገና ፍሩትፉል መሆን አለበት ብዬ በትግል ልታምኛችሁ በትግል እየተንከባከብኩኝ ያስፈልጋቸውን ነገሮች እየጨመርኩበት ምን እያልኩኝ ውሃ እያመጣው ፀሐይ ውጭ ብዙ ጊዜ እዚህ አብዛኛውን ታይም ብርድ ስለነበረ ውጭ አላደርገውም። ብቻ ግን እዚህ ፀሐይ ያሉትን ብርሃን እየሰጠሁት ምናምን እንደዚህ ሆኖልኝ አሁን ይቀጥላል እድገቱ ማለት ነው። እየተንከባከብኩት ምን ልላችሁ ነው የጀመርናቸው በህይወታችን ላይ እንደዚህ ልክ እንደዚህ አትክልት የጀመርናቸው በየትኛውም መልኩ ስራችንን ሊሆን ይችላል፣ ትምህርታችን ሊሆን ይችላል፣ ፍሬንድሺፕ ሊሆን ይችላል፣ ሪሌሽንሺፕ ሊሆን ይችላል። እነዛ ሁሉ ኮሚትመንት ሳይኖር የሚያስፈልጋቸውን ነገሮች ሳንጨምርበት ከምንም በላይ ደግሞ የእግዚአብሔርን ቃል ህይወት የሚዘራውን ነገር ሳንጨምርበት ምንም ነገር እንደዚህ አያብብም፣ ቶሎ ይሞታል ልላችሁ